ህዝቡ እንዴት ነው የታወረው? ቆይ እንዴ አንዳንድ ሰው ተመድቧል አይኖቻቸውን የሚይዝ ህሊናቸውን የሚይዝ እንዲህ ህዝቡን ያፈዘዘው ነገር ምንድነው? በጌታ በኢየሱስ ስም መደበኛ ትርጉም እንዲሰሙት ስለፈለኩ ሮሜ ምዕራፍ 10 ቁጥር 17 አንብብል። ስለዚህ እምነት የሚገኘው የምስራቹን ቃል ከመስማት ነው። አንዴ ስማኝ፣ ከምስራች ውጪ ወንጌል የለም። ከመወለዱ ጀምሮ አልሄደም። ይሰውዬ ቁጭ ብሏል። ለዚህ ሰውዬ ከትሄዳለህ ውጪ የምስራች አለ? በክራይ ቸግሮሃል፣ እዳ ተጠራቅሞብሃል። ወንድሜ ዘላለም ቤት አለ። ይሄ ምስራች ነው? መቻጣውት እሱን ክራዩን ክፈልልኝ ነው የምትለኝ? ወንድሜ ዘላለም ገና ስሞት ነው እሷ አይደል? አሁን ሲሄድ ሳሉት አከራዩ በር ላይ ናቸው። ገላግለኛ አይናቸውን አፍጥጠው ከዘራ ይዘው እየጠበቁኝ ነው። ላንተ የምስራች ሊሆን የሚችለው ቤት ኪራይ ነው። ራበኝ የሚልን ወንድምን ሂድና እሳት ሙቅ ብትለው የምስራች ነው? ባይብል ይላል። እኔ የሚያሳዝኑኛሉ መንገድ ላይ ወንጌል የሚሰሩ ሰዎች ወዳቸዋለሁ፣ አይ ላቭ ግን ችስታ የሚመርጡት አስቁሟ ባለቤቱን ለሱም የምስራች ነው። ምስኪን ረዱት ጥውልጋል። ወንድሜ ኢየሱስ ይወዳል እንዲህ የሚል ምን ማመሰለ እሱ በጣም ያሳዝናል። በእውነት በጣም ያሳዝናል። ሰው መጽሐፍ ቅዱስ ያክል ነገርን ከፍቶ ሊያውም ሮሜ ምዕራፍ 10ን ከፍቶ ወንጌልን ስለ ኢየሱስ የተጻፈውን ትቶ የቤት ኪራይ ነው የምስራች ብሎ ሲሰብክ እንደማየት፣ ፈውስ ነው የምስራች ብሎ እንደመናገር፣ ምግብ ነው የምስራች ብሎ እንደመስበክ ያለ ክፋት የለም ምድር ላይ። እንደዚህ አይነት ምንፍቅና የለም። መጽሐፍ ቅዱስ ከፍቶ እምነት ከመስማት ነው። መስማትስ በዚህ ቃል ሰዎች የሚያምኑት ይሄን ቃል ሲሰሙ ነው። የምስራቹ ይሄ ነው። የምስራቹ ኢየሱስ ነው። ምንም ሆንክ፣ ራበህ፣ ጠማህ፣ ተራቆትክ፣ የፈለግከውን አውራ። ለሰው ልጆች ሁሉ የሚሆን የምስራች ምን? ለሰው ልጆች ሁሉ ወንጌል ለሰው ልጆች ሁሉ የሚሆን የምስራች ነው። ምግብ ለራበው ነው የምስራች። ምግብ አሁን ለአንተ የምስራች ነው። ለጠገበው የምስራች ነው። ምናልባት አንተ ጋር ላሉት የምስራች ነው። ምግብ የዕለት ጉርስ የምስራች ነው። ለእናንተ አይደለም። ለሆኑ ሰዎች ግን ነው። ወንጌል ግን በአንዴ ለሁሉም የምስራች ነው። ወንጌል ለባለ ጠጋው የምስራች ነው። ወንጌል ለድሃው የምስራች ነው። ወንጌል ለጥቁሩም ለነጩም የምስራች ነው። ለምን? ሰዎችን ሁሉ የሚያድን ጸጋ የተገለጠበት ነው ወንጌል። እንዴት ሸቅጠዋል? ይሄንን ዳቦን የምስራች ብለህ ህዝቡ አሜን ይላል። አንተ በናዝሬቱ ጌታ በኢየሱስ ህዝቡ አሜን ይላል። ዳቦ የምስራች ነው ሲባል ይሄን የሚበላ ቡዴና የምስራች ነው። ፈውስ የምስራች ነው። በእውነት ምን አይነት ምንፍቅና ነው ይሄ? ምን አይነት ክፋት፣ ምን አይነት ርኩሰት ነው? ህዝቡ እንዴት ነው የታወረው? ቆይ እንዴ አንዳንድ ሰው ተመድቧል አይኖቻቸውን የሚይዝ ህሊናቸውን የሚይዝ እንዲህ ህዝቡን ያፈዘዘው ነገር ምንድን ነው? በጌታ በኢየሱስ ስም የምስራች ወንጌል ነው። የምስራች ቃሉ ነው። የምስራች ራሱ ኢየሱስ ነው። አምላክ ሰው መሆኑ ነው የምስራች። አንተ ባልሰራኸው ስራ እንዲሁ በጸጋ የእግዚአብሔር ልጅ መሆን ነው የምስራች። ሌላ የምስራች የለም። ዘላለም የሚያሳርፍ የምስራች። የመጨረሻ መልእክቴ እዚህ ስፍራ ልትሄዱ ያሰባችሁ እየሄዳችሁ ያላችሁ አምልጡ። ቀላል አማርኛ አምልጡ፣ ውጡ።
ከሰዶም ውጡ፣ ከእርኩሰቷ ውጡ፣ ከዓለም ውጡ። እግዚአብሔር ከማይከብርበት፣ ወንጌል ከማይሰበክበት፣ እንጀራና ዳቦ መኪናና ብር ከሚሰበክበት ውጡ፣ አምልጡ።